አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ይህ የተለመደው ተርቢያና ታዲብ የተባለው ቻናላችን ነው። ያው የሪያዱ ሷሊሂን ላይ ያሉት ቻፕተሮችን እያየን ያለ ነው። ለዛሬ ሶስት የቁርአን አያት ስለ የቂን ይዘን ቀርበናል ማለት ነው። ኢንሻአላህ እንድትከታተሉን እንጠይቃለን። ሪያዱ ሷሊሂን ላይ የቂንና ተወኩል አንድ ላይ አድርጎታል። የቂንን ለብቻ የወሰድኩት እዛ ያሉት የቁርአን አያቶችና ሀዲሶች በአብዛኞቹ ተወኩል ላይ ነው። አንድ ሰው የቂን ሳይኖረው ተወኩል አይኖረውም ከሚል የመጣ ነው። ነገር ግን የቂንን ይበልጥ ጥርት ባለ መልኩ ለብቻ ብናየው ጥሩ ነው ብዬ ስላሰብኩ የቂንን ለብቻ ይዤው መጥቻለሁ ማለት ነው። እና ኢንሻአላህ የቂን የሚለው ቃል የአረበኛ ቃል ትርጉሙ አልቀጧኡ ይላሉ። ሰርቴኒቲ ዊዛውት ዳውት ማለት ነው። እርግጠኝነት፣ ምንም ጥርጥር የሌለበት እርግጠኝነት። አሰቡቱ ወይም ደግሞ መጽናት ወይም ደግሞ እዛ ላይ መረጋጋት ማለት ነው። አልዕልሙል ጀዝሙ ይላሉ ደግሞ ወሳኝ የሆነ እውቀት ማለት ነው። ስለዚህ ይሄ ከሸክ ላይ ኦፖዚት የሆነ የተቃረነ እንዲሁም ደግሞ ከዞን አሳምፕሽን ጋር ደግሞ እንደዚሁ የተቃረነ የሆነ ነገር ምን ይባላል? የቂን ይባላል። ይህ የቋንቋዊ ትርጉሙ ነው ማለት ነው። ስለዚህ የቂን ሸሪዓዊ ትርጉሙ ምንድነው? ፈርም ኮንሚሽን ኢን አላህስ ፕሮሚስ ማለት ነው። በአላህ ቃል በገባልን ነገር ላይ እርግጠኛ ስንሆን ሙሉ በሙሉ በቀልባችን ማለት ነው። ይህ የቂን ይባላል። ምንም አይነት ጥርጣሬ ሳይኖረም ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም አልየቂኑ አልኢማኑ ኩሉሁ ይላሉ። ኢብን ረጀብ እንደዘገቡት ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ኢማን ማለት ሙሉ በሙሉ የቂን ነው ማለት ነው። ወይም የቂን ሙሉ በሙሉ ኢማን ነው፣ እርግጠኝነት ማለት ነው። ሰርቴቲቱድ ይላሉ እንግሊዝኛ ማለት ነው። ስለዚህ ይህ የቂን በጣም ወሳኝ ነገር ነው እና ዑለሞች ወይም ስኮላሮች ሌብል አለው ይላሉ። የቂን አንድ ሰው ለምሳሌ ዒልሙል የቂን፣ አይነል የቂን እና ሐቆል የቂን የሚባል ሶስት አይነት ደረጃ አለው ማለት ነው። ዒልሙል የቂን ማለት በመረጃ ደረጃ ለምሳሌ አንድ ሰው እሳት ያቃጥላል ተብሎ ካመነ፣ ያቃጥላል ተብሎ ሲነገረው ማለት ነው ካመነ ያ ዒልሙል የቂን ይባላል ማለት ነው። በማወቅ የቂን አረጋገጠ ይባላል ማለት ነው። አይነል የቂን ማለት ደግሞ እሳት ሲያቃጥል ሳይ፣ ልብሱን ወይ ንብረቱን ሲያቃጥል ሳይ፣ ወይ የሆነ ነገር ሲያቃጥል ሳይ ያን ሲያምን አይነል የቂን ይባላል። ሐቀል የቂን ማለት ደግሞ ጣቱን አስገብቶ በሚቃጠልበት ጊዜ በእርግጠኝነት አረጋገጠ ሐቀል የቂን ይባላል ማለት ነው። ስለዚህ ማለት ነው እኛ ሐቀል የቂን እንዲኖር ነው ቁርአን ላይ ይሄ አልሐኩም ተካሱር ላይ ዒልሙል የቂን እና አይነል የቂን ተገልጿል ማለት ነው። እዛ ሐቀል የቂንም ተገልጿል። ለምን ሱመ ለተረውነሃ ኢነል የቂን ሱመ ለቱስአሉነ የውመኢዝን አኒን ነዒም፣ ያን ቀን ስለምትጠቀሙት ነገር ትጠየቃላችሁ የሚለውን ሐቀል የቂን ተደርጎ ማለት ነው። ወይም ደግሞ በሌላ ምዕራፍ በአልዋቂያ ላይ እነ ሀዛ ለሁወል ሐቁል የቂን ይላል ማለት ነው አላህ ሱብሓነሁ ወተዓላ። ስለዚህ ይህ የመንካት ያህል ነው፣ የማረጋገጥ ያህል ነው የተገለጸው ነገር ለማለት ነው። ስለዚህ ማለት ነው የቂን በጣም ወሳኝ ነገር እንደሆነ አይተናል ማለት ነው። የቁርአን አያቶችን ለማየት ያህል የመጀመሪያው የቁርአን አያት ወዕቡድ ረበከ ሐታ የእትየከል የቂን የሚለው ሱረቱል ሁጁራት የመጨረሻው ምዕራፍ አላህ ለነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻዋ እውነት እስከምትመጣ ድረስ እስከ መጨረሻ ድረስ አላህን ተገዛ በማለት አዟቸዋል። እኛም ታዘንበታል ማለት ነው። ስለዚህ በጽናት ላይ መቆየት ማለት ጽናት ማለት በአንድ ቦታ ላይ ጽናት ኢን ወርሺፕ እስከ መጨረሻው ደቂቃ የቂን ያስፈልገዋል ወይም የቂን ነው ማለት ነው። ሁለተኛው ወፊል አርዲ አያቱን ሊልሙቂኒን ወፊ አንፉሲኩም አፈላ ቱብሲሩን የሚለው ማለት ነው የቁርአን አያት። ወፊል አርዲ አያቱን በምድር ላይም አያት አለ፣ ምልክቶች አሉ የአላህ ሱብሓነሁ ወተዓላ የኸለቃቸው መሆኑን አላህ ኸሊቅ መኖሩንም ደግሞ ያሳያሉ፣ ምልክቶች ናቸው። ሊልሙቂኒን ለሚያረጋግጡ፣ ወፊ አንፉሲኩም በነፍሶቻችሁም ውስጥ ማለት ነው በእናንተ አፈላ ቱብሲሩን አታዩን። ስለዚህ ሳይን ኦፍ አላህ ስትሬንግዝስ ዛህርት ኦፍ ሰርቴኒቲ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ለመኖሩ ማረጋገጫዎች አሉ ማለት ነው። አንድ ሰው ሙሉ በሙሉ አቅሉ የሚሰራ ከሆነና ዝም ብሎ በማይረባም በሚረባም የማይከራከር ከሆነ የአላህን መኖር ማረጋገጥ ይቻላል። ይህም በሌላ ቀን እንመጣበታለን ማለት ነው። ለምን ሄዶ ይሄ ሁሉ የምናየው ነገር ሁሉ ያለ ኻሊቅ እንዳልተገኘ ካወቅን በኋላ ኻሊቁን ማን ኸለቀው የሚል ነው የሚመጣው ማለት ነው። ኻሊቅ ደግሞ ኻሊቅ የሚያስፈልገው ቢሆን ኖሮ ነገራቶች አይገኙም ነበረ ብለን ስለመኖሩ እናረጋግጣለን ማለት ነው። ስለዚህ ይሄ የምናየው ነገር ሁሉ ኢማንን ያረጋግጥልናል የሚለውን እንይዛለን ማለት ነው። የመጨረሻው ሶስተኛው የቁርአን አያት ወቢልአኺረቲ ሁም ዩቂኑን ይላል አላህ ሱብሓነሁ ወተዓላ። ስለ ቁርአን የመጀመሪያ የተናገረው አለዚነ ዩእሚኑነ ቢልገይቢ ወዩቂሙነ ሰላተ ወሚማ ረዘቅናሁም ዩንፊቁን ወለዚነ ዩእሚኑነ ቢማ ኡንዚለ ኢለይከ ወማ ኡንዚለ ሚን ቀብሊከ ወቢልአኺረቲ ሁም ዩቂኑን የሚለው ማለት ነው።
ስለዚህ ቁርአን አንዱ ሊመሩበትና ሂዳያ ሊሰጣቸው የሚችሉት ወቢልአኺረቲ ሁም ዩቂኑን ለአኺራ ላይ እርግጠኛ ለሆኑት ሰዎች ናቸው ማለት ነው። ስለዚህ ይህ ኢማንን በየቂን እንዲኖረን ያረጋግጣል። የመጨረሻው ማጠቃቀሪያው አለዚነ ዩእሚኑነ ቢልገይቢ፣ ይህ የምናየው ነገር ሁሉ ስለ አኼራ መኖር ቢያረጋግጥልን ማለት ነው። እኛ በሩቅ ነው የምናምነው ነው። ሙስሊም ነን ስንል ባላየነው በቀብር ቅጣት እናምናለን፣ በአኼራ እናምናለን። አላህ ሱብሓነሁ ወተዓላ ያላየነውን እናምናለን በአካል ማለት ነው። ስለዚህ እነዚህ ሁሉ አለዚነ ዩእሚኑነ ቢልገይቢ በዚህ ለማመን የቂን ሊኖረን ይገባል የሚለውን ለማሳየት ነው ወንድሞቼ። ስለዚህ ይህ ተርቢያና ታዲብ የተባለው ፕሮግራማችን ነው። ኢንሻአላህ ያው እንደተለመደው ሁልጊዜም ይህን ፕሮግራም እንድትከታተሉ እንጠይቃለን። ወቢላሂ ተውፊቅ። ይህ ወሳኝ የሆነ ጥያቄ ዛሬ የምንመልስበት ነው ማለት ነው ኢንሻአላህ። ማንኛውም ሰው ለእምነቱ ታማኝ ነው፣ ግን ምን ያህል የቂን አለን፣ ምን ያህል እርግጠኝነት አለን የሚለው ነው ወሳኙ ነገር ማለት ነው። ለዚህ ደግሞ ዋናው እርግጠኛ እንድንሆን በቂ መሰረታዊ እውቀትና ተርቢያ ያስፈልገናል። ለዚህ ነው እነዚህን ወሳኝ ሀዲሶች ማወቅ አለብን ብለን ይዘን የቀረብ ነው ማለት ነው። እነዚህ ሀዲሶች እንዲህ ላሉ ነቢዩ ሰለላሁ ዐለይሂ ወሰለም አን ተዕቡዱላህ ከአነከ ተራሁ ፈኢን ለም ተኩን ተራሁ ፈኢነሁ የራክ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህን ልክ እንደምታየው አድርገህ ልትገዛ ነው ማለት ነው። ለምን? አንተ ባታየውም እሱ እያየ ነውና ማለት ነው። ስለዚህም ማለት ነው ይህ የቂን እንድናረጋግጥ ያደርገናል ማለት ነው። ስለዚህም ማለት ነው እውነተኝነታችንን ታማኝነታችንን ሁልጊዜ ለአላህ ማረጋገጥ አለብን። ይሄ ወሳኝ ነገር ነው ማለት ነው። ሌላው ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ወአለም አነ ነስረ መዐ ሰብር ወአነ አልፈረሃ መዐል ከርብ ወአነ መዐል ዑስሪን ዩስራ ይላሉ ትርሚዚ በዘገቡት ዘገባ። ወአለም እወቅ አነ ነስረ መዐ ሶብር፣ እርዳታ ወይም ድል ያለው ከሶብር ጋር ነው። ወአነ አልፈረሃ መዐል ከርብ፣ ደስታ ያለው ከመከራ ጋር ነው። ወአነ መዐል ዑስሪን ዩስራ፣ ከችግር ጋራ ሁልጊዜ ደስታ አለ፣ ከችግር በኋላ ሁልጊዜ ደስታ አለ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህም እነዚህን ማወቅና ሁልጊዜ ማለት ነው እርግጠኛ መሆን አለብን። ነቢዩ ሰለላሁ ዐለይሂ ወሰለም ሁልጊዜ ማለት ነው በፈተና ላይ መጽናት እርግጠኝነትን ያመጣል፣ ወይም እርግጠኝነት የሚረጋገጠው በፈተና ላይ በመጽናት ነው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። የመጨረሻው ዛሬ ማወቅ ያለብን ብዬ ያቀረብኩት ማለት ነው ለው አነኩም ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም ለው አነኩም ዐለላህ ለው አነኩም ተወከልቱም ዐለላህ ሐቀ ተወኪሊሂ ለረዘቀቱም ከማ ቱርዚቁ ጠይሩ ተግዱ ኺማሰን ወተሩሁ በጣና። ነቢዩ ሰለላሁ ዐለይሂ ወሰለም የወፍን ምሳሌ አድርገው ያስረዱናል ማለት ነው። እናንተ በአላህ ላይ ያላችሁ ተወኩልነት ማለት ነው እርግጠኛ ብትሆኑ ለረዘቀኩም ከማ ቱርዚቁ ጠይሩ፣ ወፍን አላህ ሱብሓነሁ ወተዓላ እንደሚረዘቃት እናንተንም በረዘቃችሁ ነበረ። እውነተኛ ተወኩል ቢኖራችሁ ተግዱ ሂማሰን ወተሩሁ ቢጣና፣ ጠዋት ረሃብተኛ ባዶ ሆዳን ትወጣለች፣ ሆዳን ሞልታ ትመለሳለች ወፏ። ስለዚህም አላህ እናንተም በቀን ውስጥ እናንተንም እንደዚሁ ለመቀለብ ምንም አይቸግረውም ነበረ፣ እናንተ እውነተኛ ተወኩል ቢኖራችሁ ኖሮ ማለት ነው። ስለዚህም ማለት ነው ወንድሞቼ ሁልጊዜ እኛ ምን ማድረግ አለብን ማለት ነው ሐቀ ተወኩል ይሄ ሊኖረን ይገባል ማለት ነው። እኛ ያለን ተወኩል በአላህ ላይ እውነተኛ ተወኩል እንዲኖረን እርግጠኛ መሆን አለብን። በአላህ ላይ ምን ያህል እርግጠኝነት አለን? ለዚህ ነው ሁልጊዜ ስለ እውቀት እንዲሁም ስለ ስልጠና ራሳችንን ሁልጊዜ በኸይር ስራ ላይ በዲን ላይ ማሰልጠን ይኖርብናል ብለን ይህን ቻናል ይዘን የቀረብነው ኢንሻአላህ። ያው በህይወታችን ዋናው መሰረታዊ ነገር የቂን ያስፈልገናል። ማንኛውም እምነት በማንኛውም ሁኔታ ላይ እርግጠኝነት ያስፈልገናል። በማንኛውም ስኬት ላይ እርግጠኝነት ያስፈልገናል። በአኺራ ጉዳይ፣ በዲናችን ጉዳይ፣ በአላህ ጉዳይም እንደዚሁ በጣም እርግጠኝነት ያስፈልገናል። ታዲያ ይህን እርግጠኝነት እንዴት እናምጣው የሚለው ነው ወሳኙ ማለት ነው። ስለዚህም ለዛሬ 3 ልምምድ ብናደርግባቸው በየቀኑ ኤክሰርሳይዝ ብናደርጋቸው ህይወታችንን ይቀይረዋል ብለን ያመንበትን የቁርአን አየት ይዘን ቀርበናል ማለት ነው ኢንሻአላህ። የመጀመሪያው ምንድነው? አቮይድ ዳውት፣ መጀመሪያ ጥርጣሬን አስወግድ። አላህ ሱብሓነሁ ወተዓላ ፈላ ተኩን ሚነል ሙምተሪን ይላል፣ ከተጠራጣሪዎች አትሁን ይላል አላህ ሱብሓነሁ ወተዓላ። ይሄ ማለት እኛ ጥርጣሬን ማስወገድ አለብን። በየጊዜው ጠዋት ሱብሂ ስንነሳ፣ በማንኛውም ኸይር ስራ በምንነሳበት ጊዜ ሸይጣን በአእምሯችን ውስጥ የተለያየ ጥርጣሬ በውስጥ ያመጣብናል። እነሱን ማስወገድ አለብን አንደኛ። ስለዚህ ማለት ነው ፕሮቴክት ዩር ሀርት ፍሮም አንነሰሳሪ ዳውት ነርቸር ኢት ስሩ ዚክር ኤንድ ኢልም፣ በኢልምና በዚክር ቀልብን አረስርሰው እንጂ ለጥርጣሬ እድል አትስጥ። ሁለተኛው ሚራክልስ ኤንድ ሳይንቲፊክ ሳይንስ፣ በየቀኑ
አላህ ሱብሓነሁ ወተዓላ ሰኑሪሂም አያቲና ፊል አፋቂ ወፊ አንፉሲሂም ብሏል። ለእኛ በነፍሶቻቸውና በሆሪዞኑ በዓለማት ሁሉ ምልክቶቻችንን ሳናሳያቸው አንቀርም ብሏል። ስለዚህም የቁርአን አያቶችን የቁርአንን የሚያረጋግጡ የሆኑ ሳይንቲፊክ ኤቪደንሶች ዛሬ ሳይንስ የደረሰባቸው ነገሮች አሉ። እነዚህ ላይ በደንብ ሬፍሌክት በማድረግ በማስተንተን ኢማናችንን ኢቅናችንን ማረጋገጥ አለብን በየቀኑ ማለት ነው። ሌላው ኢንሻአላህ ሜክ ዱዓ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የቂን ከአላህ የሚሰጥ ነገር ነው። ስለዚህም እውነተኛ ዱዓ ከአላህ እንድናገኝ ያደርገናል ይላሉ። ምን አይነት ዱዓ እናድርግ ሲባል ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም? አላሁመ እቅሲም ለና ሚነል የቂኒ ማ ቱሀዊኑ ቢሂ ዐለይና መሳኢበ ዱንያ። አላህ ወይ ለእኛ አድርግልን፣ የቂንን አድርግልን፣ የዱንያ ፈተናዎችን ቀላል የሚያደርግልን የሆነ የቂን ለእኛ አከፋፍለን ለእኛም አከፋፈለን አዳርሰን እያሉ ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። ስለዚህም እኛ ዱዓ ማድረግ አለብን ማለት ነው ወንድሞቼ። ስለዚህም ማለት ነው ወንድሞቼ እኛ ኤክሰርሳይዝ ማድረግ አለብን። ዲን የልምምድ ውጤት ነው። ሁልጊዜ በየቀኑ ኤክሰርሳይዝ ማናድርግ ከሆነ እንዘናጋለን። ዱንያ ወይም ነፍስ ወይም ይሄ አካላችን አይምራችን የተፈጠረው በሚያየው ነገር ላይ ነው ታስር የሚያደርገው በሚያየው ነገር ላይ ቦታ ይሰጣል፣ ይለወጣል። ስለዚህም እኛ ወደ የአኼራ የሚጠቅመን የሆነን ነገር ለአኼራ ለዘላለም ህይወታችን የሚጠቅመን ነገር ኤክሰርሳይዝ ማድረግ እንዳለብን ለማስታወስ ብለን ነው ይህን ይዘን የቀረብ ነው ማለት ነው። እስከ መጨረሻው ስላያችሁ እናመሰግናለን። اللهم اقسم لنا من اليقين ما تهون به علينا مصائب الدنيا يا رب العالمين. اللهم اقسم لنا برحمتك يا ارحم الراحمين. آمين آمين. وسلام على المرسلين والحمد لله رب العالمين. والسلام عليكم ورحمة الله تعالى وبركاته.